ቀልቤ ታመመ አክሙኝ አላቸው። ወንጀል በጣም ለወንጀል እየተዳፈርኩ ነው፣ ምን ይሻለኛል አላቸው። አሁን የምጠይቅህን ጥያቄዎች ከመለስክ ወንጀል የትም እንደፈለክ መስራት ትችላለህ አሉት። አሁን የምጠይቅህን ግን መመለስ አለ። ወንጀል የምትሰራ ከሆነ አሉ የአላህን ሪዝቅ ሳትጠቀም ለመስራት ሞክር አሉት። ስራ ችግር የለም። የአላህን ሪዝቅ ሳትጠቀም ወንጀል ስራ። አሰበ ወለሁ ማ ፊ ሰማዋት ወማ ፊል አርድ፣ በሰማይም በምድር ውስጥ ያለው ነገር ሁሉ የአላህ ነው። ከሱ ሪዝቅ ውጭ መኖር አልችልም። እሺ ይቀጥሉ አላቸው። ሁለተኛ ከሱ ግዛት ውጭ ነው ስራ አሉት። ከአላህ ግዛት ውጭ ነው ስራ። እሺ ይቀጥሉ አላቸው። ይሄ ያከሙት ነው ቀልቡ ላይ ቴራፒ ነው። እሱ የማያይህ ቦታ ፈልገህ ስራ አሉት። የፈለግከው ወንጀል ግን ስራ፣ ግን አላህ እንዳያይህ አሉት። አላህ እንዳያይኝማ አልችልም አለ። ጠይብ እንዲህ ከሆነ መለከል መውት ሲመጣ አልሞትም በል። ይህንን አልሞትም ብለህ መቅረት መቻል የምትችል ከሆነ ወንጀል ስራ እንደፈለግክ ስራ። አይ እሱንማ አልችልም አላቸው። በሕክማ በጥበብ አሰባሉት። ነገ የቂያማ ቀን ሒሳብህ ጎሎ ወደ ጀሃነም የሚወስዱህ መላእክቶች ሲመጡ አልገባም በላቸው። አልሄድም ጀሃነም። ማን ይህንን ማን መቃወም ይችላል? ያዘዛቸውን የሚፈጽሙ በፍጹም አላህን የማያምፁ የሆኑ መላእክቶች ነው ያሉት። ልጅ አሉት የአላህን ሪዝቅ እየበላ የተመገብክ በሱ ግዛት ስር ሆነ ከሱ እይታ ላትርቅ፣ ከሞት ላታመልጥ፣ ሒሳብህ ጎሎ ወደ ጀሃነም ሂድ ስትባል እንዲህ ማለት ማትችል ሰው ሆነ እንዴት አስበህ ነው የአላህን ህግ የምትጥሰው አለ? እንዴት ትዳፈራለህ? ሪያሊቲው ይህ ከሆነ በቃ ምንድነው ማነህ አንተ የአላህን ሐቅ የምትዳፈረው? ዓቢዱል ኩፋ ተባለ ይላሉ በኋላ ላይ። ያ ሰው እኮ እንደገና ተውባ አድርጎ በቃ የከተማዋ ዓቢድ እስከ መባል ደረሰ።